ሕዝቡ እኔን ማን ይለኛል? አንዳንዶች መጥምቁ ዮሐንስ ነህ ይሉሃል፣ ሌሎች ደግሞ ኤልያስ ነው ይላሉ፣ ሌሎች ደግሞ ከቀደሙት ነቢያት መካከል አንዱ ተነስቷል ይላሉ። እናንተስ ደግሞ እኔን ማን ትሉኛላችሁ? ሰዎች ማን ይሉታል? ሰው የሆነን ጌታ በስልጣን በኃይሉ የሚያስር የሚፈታ የሕያው አምላክ ልጅ መድኃኔ ዓለም ነው። መሰረት ራስ ሆኖ ዓለምን ያጸናው፣ መሰረት ራስ ሆኖ ዓለምን ያጸናው። ሰዎች ማን ይሉታል? ሰው የሆነን ጌታ በስልጣን በኃይሉ የሚያስር የሚፈታ የሕያው አምላክ ልጅ መድኃኔ ዓለም ነው። መሰረት ራስ ሆኖ ዓለምን ያጸናው፣ መሰረት ራስ ሆኖ ዓለምን ያጸናው። የመቆሚያው ዓለት መሰረት የሆነ ነፋስን ገስጾ ቆሞን የበተነ ከድንግል ሲወለድ ማን ትሉታላችሁ? አማኑኤል ጌታን እርሱን አምላካችን። ሰዎች ማን ይሉታል? ሰው የሆነን ጌታ በስልጣን በኃይሉ የሚያስር የሚፈታ ሕያው አምላክ ልጅ መድኃኔ ዓለም ነው። መሰረት ራስ ሆኖ ዓለምን ያጸናው፣ መሰረት ራስ ሆኖ ዓለምን ያጸናው። አምላክ ወልደ አምላክ የነቢያት ጌታ ደካማ ቢመስል በሰው ቢንገላታ በመስቀል ስታዩት ማን ትሉታላችሁ? ክርስቶስ ኢየሱስ ጉልበት ብርታታችሁ። ሰዎች ማን ይሉታል? ሰው የሆነን ጌታ በስልጣን በኃይሉ ሞትን የሚረታ የሕያው አምላክ ልጅ መድኃኔ ዓለም ነው። መሰረት ራስ ሆኖ ዓለምን ያጸናው፣ መሰረት ራስ ሆኖ ዓለምን ያጸናው። ሲወድቅ ሲነሳ በለበሰው ሥጋ ተራቅቶ ተገፎ ያለበሰን ጸጋ ፍጹም ሰውና አምላክ የሕይወታችን ምስጢር የዓለም መድኃኒት ምስጋናዊ ነገር። ሰዎች ማን ይሉታል? ሰው የሆነን ጌታ በስልጣን በኃይሉ የሚያስር የሚፈታ የሕያው አምላክ ልጅ መድኃኔ ዓለም ነው። መሰረት ራስ ሆኖ ዓለምን ያጸናው፣ መሰረት ራስ ሆኖ ዓለምን ያጸናው። የማዳን ራስ ነው የለም ከሱ ሌላ፣ ሁሉን የፈጸመ የጽድቃችን ጥላ
መስቀሉ ይበቃል አይለምንም ከቶ ይመራናል እንጂ በፊታችን በርቶ ሰዎች ማን ይሉታል ሰው የሆነን ጌታ በስልጣን በኃይሉ የሚያስር የሚፈታ የሕያው አምላክ ልጅ መድኃኔ ዓለም ነው። መሰረት ራስ ሆኖ ዓለምን ያጸናው መሰረት ራስ ሆኖ ዓለምን ያጸናው ሰዎች ማን ይሉታል ሰው የሆነን ጌታ በስልጣን ኃይሉ የሚያስር የሚፈታ